ሶሻል ሚዲያ ላይ የሚጠበቀው ቶሎ ለማደግ አንዱ ትልቁ ነገር ኮንሲስታንሲ ነው ማለት ነው። እሱም መጠበቅ ከተቻለ ብዙ ቪዲዮ መልቀቅ ይቻላል። ቪዲዮ ቶሎ ቶሎ መልቀቅ ይመከራል፣ ግን በየመካከሉ መቆራረጥ አያስፈልግም። ቪዲዮ በምንለቅበት ሰዓት ደግሞ እንደዚሁ በዘፈቀደ ሳይሆን በጥንቃቄ የሚለቀቅ አሁን አብዝቶ ቪዲዮ መልቀቅ ሳይሆን ትርጉሙ የለቀቁት አንድ ቪዲዮ ቫይራል እንዴት ይወጣል፣ የዩቲዩብን ኮሚኒቲ ጋይድላይን የጠበቀ ነው ወይ፣ ጥራቱን የጠበቀ ነው ወይ የሚለው ጥራቱ ላይ ማተኮር የሚገባ ይመስለኛል። እንደዛ ከሆነ ግን በትንሽ ቪዲዮዎች የምንፈልገውን ቪው እና ፎሎወር ማግኘት እንችላለን። ቪዲዮ በማብዛት ግን ለውጥ አይመጣም ማለት ነው። ስለዚህ አሁን ብዙ መልቀቅ ይቻላል ነው ባጭሩ፣ ግን ስርዓቱን በጠበቀ መልኩ። መልካም እሺ። እዚህ ጋር ሌላም አንድ ጥያቄ አለ። ቲክቶክ የሚከፍልባቸው መንገዶችን እስኪ አንዴ ብታብራራለን እና ሰብስክራይብ ስለሚደረገው ነገር ደግሞ በደንብ ስለማያውቁ አብዛኞቹ ከማን ነው ሰብስክራይብ ማንን ነው ሰብስክራይብ አድርጉልኝ የሚሉት፣ እንዴት ነው ሰብስክራይብ እንትን ማለት የሚችሉት የሚለውን በዛ ዩቲዩብ ላይ ነው ቲክታክ ላይ ሰብስክሪፕሽን መልካም እሺ። ይኸው ጋር እያይዤ እንግዲህ ቲክቶክ እንዴት ይከፍላል የሚለውን አንድ 7 መንገዶችን እንናገር። ቲክቶክ የሚከፍልባቸው ዋና ዋና መንገዶች አሉ። ያው የመጀመሪያው እንደሚታወቀው ሁላችንም እንደምናውቀው ቲክቶክ ላይቭ ጊፍት ነው የመጀመሪያው፣ በላይቭ ጊፍት ማለት ነው። ተከታዮቻችን ያው ምናባዊ ስጦታዎች ወይም የሚባሉትን በዲጂታል ሳንቲሞች ወይም ኮይን በመግዛት ከማስተር ካርዳቸው ተቆርጦ ለእኛ ይሰጡናል ማለት ነው። ያንን ደግሞ ወደ ፊዚካል ብር ቀይረን እኛ የምንጠቀመው ማለት ነው። ስለዚህ ላይቭ ጊፍት ሁሉም ስለሚያውቀው ያን ያህል አያስጨንቅም፣ ግልጽ ነው። ሁለተኛው ቪዲዮ ጊፍት ነው። ቪዲዮ ጊፍት ማለት ቪዲዮ ቻናላችን ወይም አካውንታችን 10,000 ፎሎወር ከሞላ በኋላ ከኮመንት ሳጥኗ ስር የጊፍት ምልክቶች ይኖራሉ ማለት ነው። ስለዚህ እነዛን መሰረት በማድረግ ማስተር ካርድ ያላቸው ውጭ ሀገር የሚኖሩ በብዛት ጊፍት ይሰጡናል ማለት ነው። እሱ ደግሞ ላይቭ ጊፍት ከምንሰራው ጋር ተደምሮ አንድ ላይ ይታያል ማለት ነው። ሶስተኛው ብዙ ሰው ያልገባው የክሬተር ሪዋርድ ፕሮግራም ወይም ክሬቲቪቲ ፕሮግራም የሚባለው ነው ማለት ነው። እሱ ላይ አሁን የብዙ ሰው ጥያቄ ነው ያለ። አንዳንድ ቱቶሪያልም ያን ያህል ዲቴይል ተብራርቶ እንትን አይልም፣ ብዙ ሰው የሚወዛግብበት ስለሆነ በደንብ ብታደምጡ መልካም ነው። እሱ እንግዲህ ክሬተር ሪዋርድ ፕሮግራም የሚባለው በ7 ሀገሮች ብቻ ነው የሚሰራው። ያ ማለት እንግዲህ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ብራዚል፣ ጃፓን፣ ደቡብ ኮሪያ ናቸው። እነዚህ 7 ሀገሮች ላይ መሆን አለበት አካውንታችን ሲከፈት ማለት ነው። እና ከተከፈተም በኋላም ሲከፈት እጅግ በጣም ጥንቃቄ የሚፈልግ ስራ ነው። ሪኳይርመንቱ እንግዲህ ምንድን ነው? 10,000 ፎሎወር ያስፈልጋል። በ30 ቀን ውስጥ ደግሞ 100,000 እይታ ያስፈልጋል ማለት ነው። እድሜ ከ18 ዓመት በላይ መሆን አለበት። እነዚህን መሰረት በማድረግ በኢሜይል ነው የሚከፈተው። አዲስ ኢሜይል አካውንት በስልክ ቁጥር አይከፈትም። በስልክ ቁጥር ከሆነ ደግሞ እነዚህ 7 ሀገሮች ውስጥ ያለ ስልክ ቁጥር መሆን አለበት። ገዛ ውጭ ያለ ከሆነ ግን ስላልተፈቀደ በሌሎች ሀገሮች ከ7 ውጭ ባሉት ሀገሮች አካውንቱን ባን ያደርገዋል ወይም ይዘገዋል ማለት ነው። ስለዚህ አሁን ክሬተር ሪዋርድ ፕሮግራም ሰፋ አድርገን ወደፊት የምናየዋለን እንዴት መጠቀም እንዳለብን። አራተኛው ደግሞ ብራንድ ዲል ኤንድ ስፖንሰርሺፕ ነው። የብራንድ ስፖንሰር ማስታወቂያዎች እንግዲህ ብዙ ፎሎወር ያላችሁ በተለይ እዚህ ውስጥ ያላችሁ የተለያዩ ኩባንያዎች ምርትና አገልግሎታቸውን ከቲክቶክ ክፍያ ውጭ ማለት ነው በቀጥታ ከእናንተ ጋር በመስማማት በቀጥታ የሚከፍሏችሁ ማለት ነው። ብራንድ ዲል የሚባለው ያው በራሳችሁ ፈቃድ እንትን የምትሉት ነው። ሌላው ቲክቶክ ሾፕ ነው። ምርትና አገልግሎትን በመሸጥ በማስተዋወቅ ኮሚሽን መቀበል ማለት ነው። ይሄማ አፍሊት ማርኬቲንግ የሚባለው። ሌላው ቲክቶክ ሰብስክሪፕሽን ነው። ሰብስክሪፕሽን ላይ የሚጠይቀኝ የነበረ ሰው አለ። እዚህ ላይ አዳምጡኝ። ቲክቶክ ሰብስክሪፕሽን ይባላል። ስንተኛው መንገድ? 6ኛው ማለት ነው። የቲክቶክ ክሬተሮች ከታማኝ ደንበኞቻቸው ወይም ተከታዮቻቸው ገቢ በየወሩ ማለት ነው ቪዲዮችን እያየው የተወሰነች ፐርሰንት በዶላር እየተቆረጠ ወደኛ አካውንት ከማስተር ካርዳቸው ጋር ማያያዝ ማለት ነው።
ወይም የምንለቀውን ቪዲዮ ሰዎች ሰብስክራይብ ያደርጉ ብቻ ወይም የከፈሉ ብቻ እንዳዩት ማድረግም ይቻላል። ስለዚህ ማለት ልዩ አባል ማለት ነው። ማንኛውም ሰው የማየው ሰብስክራይብ ያደረጉ ሰዎች ብቻ እንዲመለከቱት ማድረግ ማለት ነው። ስለዚህ እሱ ታማኝና እኛን ለማበረታታት ወይም የኛን ቪዲዮ እና ቻናል ወደውት በተሻለ ደረጃ ከፍ ለማድረግ የሚደግፉን ማለት ነው። በጎ ፈቃድ ነው። ይሄም ልክ እንደ ላይቭ ጊፍት ማለት ነው። ላይቭ ጊፍት አሁን የወደደ የፈቀደ እንደሚሰጠን ሁሉ ቪዲዮ ጊፍትም ጭምር ሰብስክሪፕሽንም እንደዚሁ የወደደ የፈቀደ እኛን ቻናል እና ቪዲዮ ለማየት ለመከታተል ከገቢ ወይም ከማስተር ካርዱ ተቆርጦ ወደ እኛ እንዲመጣ የሚያደርግበት መንገድ ነው ማለት ነው። 7ኛው ቲክቶክ ቲፕ ነው። አንዳንድ አካውንቶች በፕሮፋይላቸው ላይ በአካውንታቸው በኩል የገንዘብ ድጋፍ ቲፕ ዶኔሽን ማለት ነው በቀጥታ እንዲለግሷቸው የሚያስችል ስርዓት ነው ማለት ነው። ሌሎችም አማራጮች አሉ። ነገር ግን በዋነኝነት ቲክቶክ የሚከፍልባቸው ዋና ዋና መንገዶች እነዚህ ናቸው ማለት ነው። የምመክራቸው አሁን ኢትዮጵያ ውስጥ ያላችሁ በላይቭ ጊፍት በተለይ ደግሞ ውጭ ሀገር ያሉ ሰዎች በብዛት የሚገኙበት ሰዓት መሰረት በማድረግ ቪዲዮም ስትለቁ ጭምር ቲክታካችሁ ሜትሪክስ አናሊቲክስ ላይ ገብታችሁ ኦዲየንስ የሚል አለ። የእናንተ ተከታዮች የት ሀገር እንዳሉ በምን ሰዓት እንደሚገኙ እሱን አናሊቲክሱን መተንተን ያስፈልጋል። በሱ መሰረት ነው ቪዲዮም ስትለቁ ላይቭም ስትገቡ ማለት ነው። ከዛ ውጭ ግን በማንኛውም ሰዓት ዛሬ 3 ሰዓት ነገ ደግሞ 4 ሰዓት ከዛም በኋላ 6 ሰዓት የምንለቅ ከሆነ አንደኛ ኮንሲስታንሲ የሚባለው ችግር አለብን ማለት ነው። ሁለተኛ ኦዲየንሳችን በትክክል ላናገኛቸው እንችላለን። ምክንያቱም ቲክቶክ ቪዲዮ ስንለቅ ምንድነው የሚያደርገው የመጀመሪያዎቹን ፎር ዩ ፔጅ ላይ የላከላቸውን ሰዎች ግብረ መልስ በማየት የበለጠ ቫይራል የሚያወጣው እሱ መሰረት በማድረግ ስለሆነ ማለት ነው። ግልጽ ነው ለሁላችሁ? ለእኔ ግልጽ ነው። እስኪ ያልገባችሁ ካለ እስኪ ለእኔ አሁን ግልጽ ነው። ኦልሬዲ በጣም ጮሮ የሆነ ትምህርት ነው የራሱ እያገኘሁበት ያለሁትና ትክክል ነው። ብዙ ኢትዮጵያ ሆነው በ7ቱም ሀገራት እዚያውን ክሬተር የወርድ በሚሰራበት መክፈት ይችላሉ። ኢትዮጵያ ሆነው መክፈት ይችላሉ። ቅድም እንደነገርኩ አንደኛ ኢሜይል ነው የሚያስፈልገው፣ አዲስ ኢሜይል። ሁለተኛ እንደገና ደግሞ ሎኬሽኑን ወደ 7 ሀገሮች መካከል መጨረሻ ላይ ኢሜይሉን ክሊክ ስናደርገው ሳይንን ስንል አማራጮች ይመጣሉ። ያው ተጨማሪ ስልክ ካላስኩም ባሳያችሁ ደስ ይለኛል። ቱቶሪያል እሰራላችኋለሁ። ኢቲ የምትላለች ቪዲዮ ሰራላቸው እና አንተን ቻናል ብትነግራቸው ቢያንስ እዛ ላይ ሰፋ ያለ ነገር ሊያገኙ ይችላሉ እና አንተ የምትገኙባቸውን ቻናሎች እና ሌሎች ተጨማሪ የሆኑ መረጃዎች እንዲያገኙ መልካም በርካታ ቻናል እና እሱን ሊንኩን ወይም የዩቲዩብ እንትንን አስቀምጥላቸው እና እዛ ላይ ገብተው ቢያገኙና እንትን ቢሉ የተሻለ አይመስለኝም። መልካም እሺ፣ አስቀምጣለሁ። በብዛት ሌሎች ቻናሎች ከቴክኖሎጂ ጋር ላያያዙ ይችላሉ። አንድ ቴክኖሎጂ ቻናል ጀምሬያለሁ በቅርብ። በተለይ ክረምቱን ደግሞ በጣም በርካታ ጥያቄዎች እየመጡ ስለሆነ እነሱን መሰረት በማድረግ የሚሰራበት የእናንተንም ጥያቄዎች እየመጡ ስለዚህ አሁን ቴክ ማስተር የሚል ቻናል ነው። አሁን የጠየቃችኝን ጥያቄዎች በሙሉ እዛ ላይ በደንብ በግልጽ አብራርቼ እሰራለሁ ማለት ነው፣ ሁሉም እንዲጠቀም። መልካም። ሌላ ተጨማሪ ጥያቄ ካላችሁ ማይካችሁን አንስታችሁ አንድ ሰው መጠየቅ ትችላላችሁ። አይስ ለአንተ እድሉን ሰጥቻለሁ። ማይክን አንሳና መጠየቅ ትችላለህ። በጣም አመሰግናለሁ ስለሰጣችሁኝ እድል። ምንድነው የኔ ጥያቄ? አሁን ለምሳሌ ብዙ ቪው ለማግኘት ክሬተር ሰርች ኢንሳይት የሚባለውን እንትን ተጠቀሙ ቪዲዮ ስትለቁ ይላል እና የመስራት እድሉ ምን ያህል ፐርሰንት ነው? ብዙ ቪዎችን ያስገኝልናል ወይ? ይህን ጥያቄ እስቲ ብትመልስልኝ ደስ ይለኛል። አመሰግናለሁ። መልካም። አብዛኛዎቹ ቲክቶክ ላይ የሚሰሩ ቪዲዮዎች ያው የራሳቸውን ቪው ለማሳደግ የሚጠቅሙ ናቸው በብዛት። ያው ሁሉም ማደግ ስለሚፈልግ አዳዲስ ነገሮች ሲመጡ እነዛን እንደሚፈልጉት ያንጸባርቁና ብዙ ቪው እና ላይክ ሰብስክራይብ ያገኛሉ ማለት ነው። ስለዚህ አሁን ክሬተር ሰርች ኢንሳይት በመጠቀም ብቻ ሳይሆን ቻናላችን ሻዶው ባን ውስጥ የገባ ከሆነ የቪዲዮችን ጥራት የሞተ ከሆነ
ቅድም የነገርኳቸው መመሪያዎች ደግሞ የቲክቶክ አልጎሪዝም የሚጻረር አይነት ቪዲዮ የምንሰራ ከሆነ ክሬተር ሰርች ኢንሳይት ትርጉም ላይኖረው ይችላል። ነገር ግን ቅድም የነገርኳቸውን ህጎች ጠብቃችሁ ክሬተር ሰርች ኢንሳይት ብትጠቀሙ ባትጠቀሙ ቪዲዮአችሁ ቫይራል ይወጣል። የቲክቶክን አልጎሪዝም መረዳት ነው ትልቁ ነገር። መጀመሪያ ላይ የነገርኳቸው ነገሮች የሚሰራባቸው እነዛ ናቸው ማለት ነው። ምክንያቱም ክሬተር ሰርች ኢንሳይትም እንደዚሁ እየሞከሩ ቫይራል የማይወጣላቸው ብዙ ሰዎች ስላሉ ማለት ነው። መጀመሪያ ሲነግራቸው የነበረው የቲክቶክ አልጎሪዝም የሚሰራበት የመጀመሪያው ዋች ታይም ኤንድ ኮምፕሌሽን ሬት ነው። የተመልካች ቪዲዮችን ጀምሮ የመጨረስ ሁኔታ፣ ቪዲዮችን ሉፕ እያደረገ ደጋግሞ ማየት ከቻለ፣ በርካታ ኮመንቶች መጻፍ ከቻሉ፣ ሼር ከተደረገ፣ በብዛት ላይክ ከተደረገ፣ እነዚህ ነገሮች በጣም ካሉ ቪዲዮው ክሬተር ሰርች ኢንሳይት ተጠቀምንም አልተጠቀምንም ቫይራል የመውጣት እድሉ ሰፊ ነው ማለት ነው። ከዛ ውጭ ደግሞ ሻዶው ባን ህጎችን ሻዶው ባን ውስጥ ቪዲዮችን ወይም ይሄ እንትናችን ቻናላችን ካልገባ ይወጣል። ግን እነዚህ ችግሮች ካሉበት ክሬተር ሰርች ኢንሳይት ብንጠቀም ባንጠቀምም ትርጉም የለውም ማለት ነው። ነገር ግን እነዚህንም ህጎች ጠብቀን ብንጠቀምም ምንም ችግር አይኖረውም፣ ቫይራል የመውጣት እድሉ ሰፊ ነው ማለት ነው። ስለዚህ ታርጌት ማድረግ ያለብን ክሬተር ሰርች ኢንሳይት የሚለውን ሳይሆን የቲክቶክ አልጎሪዝም የሚሰራባቸውን የመጀመሪያዎቹንም መመሪያዎች ጥንቃቄ ማድረግ ነው መከተል ነው ማለት ነው። ለምሳሌ የምንሰራው ሁካችን ለምሳሌ ከ5 ሰከንድ በላይ ከሆነ ቪዲዮችን አይታይም። 2 ሰከንድ 3 ሰከንድ ሁኩ በቃ ሊያጠምድ የሚችል ወጥመድ መንጠቆ ማለት ነው ሁክ። ስለዚህ አሁን ስክሮል ሲያደርግ ሰው ቀጥታ ስቦት እዛው ላይ ሊያስቀር የሚችል ማለት ነው። እነሱን ጥንቃቄ በተሞላበት መልኩ መስራት ከተቻለ ሁሉም ነገር ቀላል ነው ማለት ነው። መልካም አመሰግናለሁ። እና አንድ የመጨረሻ ጥያቄ አለኝ። ምንድነው ጥያቄም? አሁን ለምሳሌ እንዳልከው አልጎሪዝምን ሳንከተል ከዚህ በፊት የነበሩ ቪዲዮዎችን ለቀን ከሆነ እንዴት ነው ከሻዶው ባን ውስጥ ማውጣት የምንችለው? እንዴት ነው ከዚህ በኋላ ያሉት ቪዲዮዎቻችንን ለማስቀጠልና ቪው ለማግኘት እምነቱን ማግኘት የምንችለው? አመሰግናለሁ። መልካም ጥሩ ጥያቄ ነው። ቅድም ስናወራ ነበረ ስለ ሻዶው ባን። ሻዶው ባን ማለት ምን ማለት እንደሆነ ገብቶሃል አንተ? በምን መልኩ ነው የተረዳኸው? አዎ ስለ ሻዶው ባን ገብቶኛል። ማለት ከዚህ በፊት ያለውን ነገር አላውቅም፣ ግን አሁን በነገርከኝ መረጃ መሰረት በደንብ ገብቶኛል። ማለት አልጎሪዝሙን አለመከተል ማለት ደግሞ እንዴት ነው ለሰዎች ያለውን ተስቦ መቀነስ እና ወደ ኤፍዋይፒ ቻናል የሚያደርስልን እንትን መቀነስ እንደሆነ ተረድቻለሁ። መልካም ቪዲዮአችን ቫይራል እንዲወጣ ከሻዶው ባን እንድንወጣ ምን ማድረግ አለብን? አንደኛ ማህበረሰቡን ሊጎዱ የሚችሉ ወይም የሚጎዱ የሚመስሉ ቪዲዮዎች ካሉ የኮሚኒቲ ጋይድላይን ጥሰት ነው ብሎ ስለሚያስብ ኮሚኒቲ ጋይድላይን ጥሰት ያለበት ቪዲዮ ካለ እዛ ውስጥ እስከታች ድረስ በደንብ አይተህ የማይጠቅሙትን ፕራይቬት ማድረግ ያስፈልጋል፣ ወይም ደብቃቸው ማለት ነው። ያው ብዙ ጊዜ ቪዲዮ ማጥፋት ከቻናል ያን ያህል አይጠቅምም። ሁለተኛው ደግሞ የውሸት እይታዎች፣ ላይኮች፣ ሙትፌክ ኢንጌጅመንት የሚባሉት ካሉበት እነዚህንም እንደዚሁ ማስተካከል መቻል አለብህ። ለምሳሌ በዘመድ አዝማድ፣ በጓደኛ ወይም በራስህ አካውንት በሌላ አካውንት የራስህን ቻናል ወይም ቪዲዮ ስትለቅ ኮመንት ስር እየገባ ኮመንት የምትጽፍ ከሆነ ለቫይራል ማለት ሼር የምታደርግ ከሆነ በተደጋጋሚ ቪዲዮውን የምታየው ከሆነ በተለይ አንድ ዲቫይስ ከሆነ እሱንም አክሰስ ያደርገው እና ይሄ ፌክ ኢንጌጅመንት ነው ብሎ ስለሚያስብ እሱንም ሻዶው ባን ውስጥ እንዲከተው ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌሎች ሰዎች እንዲያዩት ነው የሚመከረው በብዛት። ካልሆነ ደግሞ በሌላ ዲቫይስ በሩቅ ዲቫይስ አካውንቱን ከምትጠቀምበት ውጭ የሆነ ዲቫይስ በዛ ማየት ትችላለህ አንድ ጊዜ ማለት ነው። ሁለተኛው አዘውትሮ ጥራቱን የጠበቀ ኦሪጂናል ይዘቶችን መልቀቅ ነው። ሻዶው ባን ውስጥ ከገባ በተደጋጋሚ ከሻዶው ባን ውስጥ የሚያወጣው ነገር ምንድን ነው? ሳይሰለቹ ቢታይም ባይታይም ለተወሰነ ጊዜ ኦሪጂናል የሆኑ ቪዲዮዎችን በተደጋጋሚ ሳይሰለቹ መልቀቅ ነው። ከዛም በኋላ ቫይራል ይወጣል ማለት ነው። ግልጽ ነው። ጥያቄ በጣም አመሰግናለሁ። መልካም። እሺ ሌላ ሰው ካለ? እሺ በጣም አመሰግናለሁ። እሺ ልጅ ወንድማችን አመሰግናለሁ። ጥያቄን ከሻዶቫ ልጀምር። ማለት ሻዶቫ ማለት ቀጥተኛ የምን ሀገር ቃል እንደሆነ ባላቅም ያው የአካውንት ድብቅ እንደማለት ነው። እና ይሄን ነገር የሚፈጠረው በምን ኬዝ ነው? መጀመሪያ ማለት ነው
ማለት አንደኛ ሻዶባ ማለት የምን ሀገር ቃል መሆኑን እና በምን ኬዝ እንደሆነ የአካውንታችን ድብቅ የሚያደርገው ኦፊሻል የሚዘጋበት ሚሲንግ ከሆነ ይሄን አያይዘ እንድትመልስልኝ እና አሁን የሀገር ውስጥ ቲክቶክ አካውንታችን ፊውቸሪቲ ተጠቃሚ የሚያደርገን ነገር ነው ማለት እንቀጥልበት ወይስ የተሻለ ነገር እስኪመጣ ድረስ እንጠብቅ? ማለት ሎካል ስለሆነ ማለት ነው ከ7 ሀገሮች ውጭ ስለሆነኛ ስለዚህ ፊውቸሪታችን አሪፍ ሊሆን ይችላል ወይስ እንዴት ነው የምትለን ነገር ካለ ፊውቸሪቲን አማክለህ ንገረኝ እስኪ። መልካም እሺ፣ ከመጀመሪያ ጥያቄ እንነሳና ሻዶባ እንዳልከው ያው አካውንታችን ያው የሚታይ ቢሆንም ድብቅ ሆነ ማለት ነው እንዳይታይ ለሁሉም። ስለዚህ አሁን ሻዶባን የሚይዝበት ዋነኛው ምክንያት አንደኛ ማህበረሰቡን የሚጻረሩ ወይም ኮሚኒቲ ጋይድላይን ጥሰቶች ሲኖሩ ወይም ጥሰቶች መስለው የሚታዩ ነገሮች ካሉ እሱን ዲቴክት ያደርግና ሻዶባን ውስጥ ያስገባዋል። ሁለተኛው ደግሞ ጥራቱን ያልጠበቀ ቪዲዮ በተደጋጋሚ የሚጫን ከሆነ ይሄ ሃርድ ወርከር አይደለም ብሎ ስለሚያስብ እሱንም ሻዶባን ውስጥ ያስገባዋል። ሁለተኛ በድጋሚ የተጫኑ ቪዲዮዎች ሌሎች ሰዎች የጫኗቸውን ቪዲዮዎች በደንብ ኤዲት ሳናደርግ 75%ቱን ያክል የእኛን አክቲቪቲ ሳይኖረው ወይም ሪያክት ሳናደርግበት የምንጭን ከሆነ ሪዩዝድ ኮንተንት ይለዋል ማለት ነው። እሱም ሻዶባን ውስጥ ይከታል ማለት ነው። ሌላው ደግሞ የራስን ቪዲዮ በተደጋጋሚ ለምሳሌ አንድ ቪዲዮ ስንጭን ቫይራል የሚወጣልን ከሆነ አይ በድጋሚ ሊወጣልኝ ይችላል ብሎ ድጋሚ መጫን እሱም ሪፒቴቲቭ ኮንተንት ስለሆነ እሱም ሻዶባን ውስጥ እንዲገባ ይጋብዘዋል ማለት ነው። ሌላው ተመልካች በመጀመሪያው 2 ሰከንድ ቪዲዮአችን ስክሮል እያደረገው የሚያልፍ ከሆነ እሱም ደግሞ የሚያስበው የቲክቶክ አእምሮ ቪዲዮ አልተወደደም ቻናሉ ችግር አለበት ብሎ ስለሚያስብ ሻዶባን ውስጥ ሊከተው ይችላል በዚህ ምክንያት ማለት ነው። ስለዚህ አሁን እነዚህን ነገሮች ጥንቃቄ ማድረግ ያስፈልጋል። ከዛ ውጭ ግን ያን ያህል እንትን የሚል ነገር የለም። ወደ ሁለተኛው ጥያቄ ስመጣ ደግሞ እንግዲህ የፊውቸሩን ያው እንደምታውቁት ዘመኑ የቴክኖሎጂ የኤአይ ዘመን ነው። ኤአይ የሚያመጣውን አናውቅም ወይም የሚመጣውን አዲስ ፕላትፎርም አናውቅም። ወደፊት ብዙ ነገሮች እየተሰሩ ነው። እንደምታውቁት አሁን ቲክቶክም የመጣው አሁን ቅርብ ሰዓት ነው። እንግዲህ ቅርብ ሰዓት መጥቶ ነው ሁሉን ነገር የቀያየረው። ዩቲዩብ ነበር በፊት በጣም በኃይለኛው ከዓለም ሁለተኛ ከጉግል ቀጥሎ ፖፑላር ዌብሳይት የሚባለው። አሁን ቲክቶክ ከመጣ በኋላ የተወሰነ ሰው አጭር ቪዲዮ ለመደና የዩቲዩብ ቀነስ አድርጓል። ግን ቢሆንም ዩቲዩብ በጣም ትልቅ ፕላትፎርም ነው አሁን ቢሆን ማለት ነው። ስለዚህ አሁን መስራት ነው። ምክንያቱም የፉክክር ሰዓት ስለሆነ አሁን ቲክቶክ አሁን ካለበት ነገር ላይ የተወሰነ ህጎችን እያሻሻለ ለሚከተሉትና የሚከታተሉት ሰዎች ተጠቃሚ እንዲሆኑ የማድረግ እንትን ነው የሚኖረው እንጂ ወደኋላ የሚቀራል ብዬ አላስብም። ነገር ግን በወቅቱ በአሁኑ ጠቃሚ የሆኑ ነገሮችን ትኩረት ማድረግ አስፈላጊ ነው። በተለይ በውጭ ሀገሮች ሀገር ውስጥ አካውንት ያላችሁ ሰዎች ተጨማሪ በውጭ ሀገር ብትከፍቱ ይህንን ብታዩት በፋይናንስም ተጠቃሚ ብትሆኑ በሁለቱም መልኩ ብትጓዙ መልካም ነው ማለት ነው። ስለዚህ ፊቸሩ እንግዲህ ሁላችንም እርግጠኛ ሆነ እንትን የምንለው ባይኖርም ወደኋላ አይመለስም። እርግጠኛ የፉክክር ዘመን ስለሆነ እያሻሻለ ነው የሚሄደው። ስለዚህ መጠንከር ነው ባለንበት፣ ሌላውንም አሻሽለን መቀጠል ነው። ግሪክ አለችበት ከ7ቱ ሀገራት ግሪክ የለችበትም። ኦኬ እሺ አመሰግናለሁ። ጀርመን፣ ፈረንሳይ፣ እንግሊዝ፣ ብራዚል፣ ጃፓን፣ ደቡብ ኮሪያ ናቸው ማለት ነው 7ቱ ሀገሮች። ከዚህ ውጭ የሉበትም። እነዚህ ውስጥ መክፈት ያስፈልጋል አካውንቱን። መልካም ጥያቄ በአግባቡ የተመለሰልኝ ይመስለኛል። ሌላ አለ? የመጨረሻ 1-2 ሰው እንቀበልና 2 ሰው ሌላ አለ? 2 ሰው መጠየቅ የሚችል 2 ሰው ሌላ ጥያቄ ካለ 2 ሰው መጠየቅ ይችላል። ለ2 ሰው እድሉን እንስጥ፣ ምክንያቱም ሰዓታችን ይሆን 3 ሰዓት ሊሆን ነው ካለ። እሺ እናመሰግናለን። እሺ ቀጥይ። እናመሰግናለን ሁላችሁንም። የኔ ጥያቄ ምንድነው ከዚህ በኋላ ያለውን እስካሁን መለቀቅ ነበረበት፣ ግን እስካሁን ኖቲስ አላደረኩትም። እኔ ለምሳሌ ዝም ብዬ እንደመጣልኝ ነበር የምለቀውና ነገ የሆነ ሰዓት ላይ ብለቅ ቀጣይም እንደዛ እያደረኩ ነው ማስቀጥለው ወይ ያ ያስተካክለዋል ወይ? ይሄን የኔ ጥያቄ።
የሁላችንም የተለያዩ ምክንያቶች ሊሆን ይችላል። ኮንሲስታንሲ በጣም ትልቅ ነገር ነው። ለምሳሌ የሰይፉን አይታችሁ ከሆነ እሁድ 3 ሰዓት ላይ ከተባለ 3 ሰዓት ላይ ነው በየሳምንቱ የሚለቀቀው። ቪዲዮዎቹ በሙሉ ቫይራል ናቸው። በሳምንት ይጠበቃሉ። ቪዲዮ ማብዛት አይደለም ቀጠሮ ማክበር ነው ትልቁ ነገር ማለት ነው። ቪዲዮ በምትለቂበት ሰዓት ይህን ማሻሻል ካሰብሽ የቲክቶክ ሜትሪክስ አናሊቲክስ ላይ ኦዲየንሶችሽ ስንት ሰዓት እንደሚገኙ፣ ስለዚህ ያንን ግራፍ መሰረት በማድረግ በዛን ሰዓት ቪዲዮ መልቀቅ ጀመሪ። ከዛም በኋላ ኮንሲስተንሲሽን ጠብቂ ማለት ነው። ኦዲየንስ የሚገኙበትን ሰዓት ካወቅሽ አዲሽ የመጨረሻ ታዴ ተከታተላይ በደንብ አንዱ ጥያቄ ስጠይቅ ወደ ሌላው ጥያቄ ትሄዳለህ። አልያዝኳቸውም ሁሉም የጠየቃቸው ብዙ ጥያቄዎች ይመስሉኛል። ያው ግን ለሁሉም ጥያቄ ይሆናሉ ብዬ ስለማስብ በደንብ አድርጌ ላብራራቸው። እሺ ዩቲዩብ የሚጠላቸውና የሚቀጣባቸው ነገሮች በጣም በርካቶች ናቸው። ነገር ግን ያው ብዙ ዩቲዩበሮች የሚጎዱበት የሚንገላቱባቸውን ነገሮች ዘርዘር አድርገን እናያቸው። አንዱ ያው ሰብቱ ሴቭ የሚባለው ነው። ሰብስክራይብ አድርጉ፣ ሰብስክራይብ እንደራረግ። ሰው ሰብስክራይብ የሚያደርገው ቪዲዮውን አይቶት ወዶት መሆን አለበት። ከፍቶት ቢያንስ ለ1 ደቂቃ ለ2 ደቂቃ ማየት አለበት። ከዛም በኋላ ነው ሰብስክራይብ ማድረግ ያለበት። እንደው ቀጥታ ሰብስክራይብ ጥሩ አይሆንም ማለት ነው። እሱን አይወድም። ሁለተኛው ደግሞ የሰውን ቪዲዮ መውሰድ ማለት ነው። ፌር ሪዩዝድ ኮንተንት ነው የሚሆነው። ስለዚህ አሁን የሰዎችን ቪዲዮዎች ሪያክት ሳናረግ በደንብ ኤዲት ሳናረግ መውሰድ ከቻል እሱም መጥፎ ነው ማለት ነው። ሌላው ደግሞ ርዕሱ ቪዲዮውን የማይገልጽ ሲሆን አሁን አንዳንድ ቪዲዮዎች የማይታቸው ከሆነ ክሊክ ባይት የሚባል ነገር አለ። ቪዲዮ እና ርዕሱ የተለያየ ከሆነ ዩቲዩብ አይወድም። በጣም መጥፎ ነው። ስለዚህ ታይትሉ ወይም ርዕሱ ቪዲዮውን የሚገልጽ መሆን አለበት። ዲስክሪፕሽኑም እንደዛው ማለት ነው። ማጭበርበር አይቻልም። ሌላው ላይቭ በሚገባበት ሰዓት ኮፒራይት የሆኑ ሳውንዶች በዙሪያው ሊኖሩ አይገባም። ለምሳሌ ሙዚቃ ሊሆን ይችላል፣ መዝሙር ሊሆን ይችላል፣ ሌሎች የተለያዩ ሚዲያዎች ላይ ባለቤት ያላቸው ነገሮችን መልቀቅ ወይም ማሰማት አያስፈልግም ማለት ነው። የህፃን ልጅ ድምፅ ራሱ መሰማት የለበትም። ምክንያቱም ዩቲዩብ በጣም ጥንቃቄ የሚያስፈልገው የኮሚኒቲ ጋይድ ላይን ስትራይክ ብሎ እንዲያውም የሚሰጠው እንስሳት ሲጎዱ፣ ህፃናት ሲንገላቱ፣ የተለያዩ ትንኮሳዎች ሲደረጉ ካየ ቻናሉን እስከ መዝጋት ድረስ የሚያደርስበት ሁኔታ ነው ያለው ማለት ነው። ኢንትሮ ማንዛዛት አያስፈልግም። ያለ ምስል ላይቭ መግባት በጣም መጥፎ ነው። ምስል ያስፈልጋል ወይም ድምፅ ያስፈልጋል። ካልሆነ ግን ለሰዓት እያሉ አንዳንድ ሰው ያለ ድምፅ ያለ ምስል ላይቭ ይገባሉ ማለት እሱ በጣም ይጎዳል። እዚህ ትምህርት ነበር ጥያቄ የተለያዩ መተግበሪያዎች ጋር ማገናኘት አስፈላጊ አይደለም። እሱ ይጎዳል ማለት ነው። ምክንያቱም የምናውቃቸው መተግበሪያዎች ወይም የዩቲዩብ ሰርቲፊኬት የሚባሉት አፕሊኬሽኖች አሉ። ቪዲዮ አይኪው፣ ቲዩበዲ እነሱ ካልሆኑ በስተቀር የዩቲዩብ ኢሜይላችን ከተለያዩ መተግበሪያዎች ጋር ማገናኘት ጥሩም አይሆንም ማለት ነው። አጠቃላይ የኮፒራይት ህጎች የመጀመሪያው ኮሚኒቲ ጋይድ ላይን ስትራይክ ይባላል። እሱ ደግሞ በጣም መጥፎ የሚባለው ነው። እንስሳት፣ ህፃናት ሲጎዱ እንደነገርኳቸው፣ የጥላቻ ንግግር፣ ዳንጀሮስ ኮንተንት የሚባሉት ማለት ነው። ጥፋቶች፣ እነዚህ ነገሮች ካሉ ቻናላችን ሙሉ ለሙሉ ባን እስከማድረግ ይደርሳል ማለት ነው። ምክንያቱም ሴንሲቲቭ ስለሆነ ነገሩ ማለት ነው። የተለያዩ ሴክሹዋል ነገሮች ምናምን በዚህ የሚተላለፍ ከሆነ በቻናሉ እስከ መዝጋት ሊደርስ ይችላል ማለት ነው። ሁለተኛው ኮፒራይት ስትራይክ ነው። ባለቤቱ ሲከስ ነው። ለምሳሌ በአማን ቪዲዮ እኔ ከዩቲዩብ አውርጄ ወይም በቀጥታ በወስደው በአማ ካመለከተ ሪፖርት ካደረገ እኔ ከሰሳለው ስትራይክ ይላክብኛል ማለት ነው። ስለዚህ እሱም መጥፎ ነው። የሰው ገንዘብ የሰው ነው፣ የሰው ነው። ፍቃድ ከሌለው በስተቀር ማንም የደከምበትን አንድ ወስዶ መስራት የለበትም። ወይም የራሱ አክቲቪቲ በብዛት መኖር አለበት። ሶስተኛው ኮፒራይት ክሌም ነው። ቀለል ያለ ነው። ከባድ የሚባል አለ አይደለም። የሰው መሆኑን ካመነበት ዩቲዩብ ኮፒራይት ክሌም ይለዋል ቪዲዮውን። ሪዩዝድ ኮንተንት ነው። ሌላው ሪዩዝድ ማለት በሌላ መልኩ ቅድም እንዳወራ ነው የሰውን ቪዲዮ ወስዶ መጠቀም በቀጥታ ማለት ነው። ሪዩዝድ ኮንተንት በጣም መጥፎ ነው። ሌላው ሪፒቴቲቭ ቲክቶክ ላይም ስናወራ የነበረው ድጋሜ የጫነውን ቪዲዮ በድጋሜ መጫን እዛው ቻናል ላይ እሱ ሪፒቴቲቭ ስለሆነ እንደ ማጭበርበር ስለሚያስበው እሱም መጥፎ ነው ማለት ነው። ከእነዚህ ቅጣቶች ሁሉ በጣም ከባድ ብዬ የማስበው እኔም የምፈራው ነው ሪዩዝድ ኮንተንት ነው። ሪዩዝድ ከተባለ አንድ ቪዲዮ የትኛው ቪዲዮ ሪዩዝድ እንደተባለ አይታወቅም። ስለዚህ አሁን የእኛ ቪዲዮ ነው ሙሉ የሰራ ነው ብለን ካሰብ ለዩቲዩብ ሪፖርት ማድረግ አለብን፣ አፒል ማድረግ አለብን። የሰራነውን ቪዲዮ በምን እንደቀረጽ ነው በምን ኤዲት እንደምናደርገው የሚገልጽ ቪዲዮ ሰርተን እናመለክት እንችላለን።
ካመንበት ግን እናደርጋለን። እንደሚቀጣን መጠን 3 ወርም ሊቀጣን ይችላል፣ 4 ወርም እንደ እሱ ሁኔታ። ከዛም በኋላ ግን ማድረግ አለብን፣ ቪዲዮ ማጥፋት አለብን ማለት ነው። ነገር ግን ብዙ ቪዲዮዎች ከሰዎች ቪዲዮዎች ጋር የተነካኩ ቃሉ የትኛው ሪዩዝድ እንደተባለ ስለማናቅ ሁሉንም ማጥፋት ይኖርብን ነው ማለት ነው። በምናጠፋ ሰዓት ደግሞ ደክመን ያሳደግነው ሰዓት አብሮ ይነሳል። እንደገና ወደኋላ ተመልሰን እንቀጥላለን ማለት ነው። ስለዚህ በጥንቃቄ መስራት አለብን እያንዳንዱን ነገር ማለት ነው። ግልጽ ነው። ስለ ዩቲዩብ እዚህ በላይ ያሉት ጥያቄዎች ያው ብላ ጠራ አድርገን ሰዓታችን ስላለ ቲክቶክ ላይ ስንት ተጠቃሚ ያለ በአሁኑ ሰዓት መሰለኝ ያለው ጥያቄ እሷን እስኪ ያጠረብዳ ምክንያቱም ሰዓትን እንደነሱ አንድ ጥያቄ ነው የቀረው። ቲክቶክ ዩቲዩብ ምን ያክል ተጠቃሚዎች አሉ? ቲክቶክ ላይ እንደነገርኳቸው 1.5 ቢሊዮን አካባቢ ተጠቃሚዎች አሉ። ምን ያክል ዩቲዩበሮች አሉ? ምን ያክሉ ስኬታማ ናቸው የሚል ጥያቄ ነው። መልካም። በአሁኑ ሰዓት እንግዲህ በዩቲዩብ ላይ ከ115 ሚሊዮን በላይ ዩቲዩብ ቻናሎች አሉ። ያ ማለት ዩቲዩበሮች አሉ ማለት ነው። ነገር ግን ስኬታማ የሚባሉት 2.5 ሚሊዮን ናቸው። ያ ማለት እንግዲህ 12.5 ሚሊዮን ዩቲዩብ ቻናሎች በማደግ ላይ እየደከሙ ያሉ ናቸው ማለት ነው። ይህ ሁሉ ችግር ምንድን ነው ግን? የዩቲዩብን አልጎሪዝም አለመረዳት ነው፣ የሚሰራበትን መንገድ። ያ ማለት እንግዲህ ከ90% በላይ የሆኑ ቻናሎች ከ1000 ሰብስክራይብ በታች ናቸው ማለት ነው። ስለዚህ አሁን በጥንቃቄ መስራት ያስፈልጋል። ያው ሰው ከመድከሙ ከመስራት በፊት ጥናት ማድረግ አለበት፣ የሚሰራውን ማወቅ አለበት። አጠቃላይ ስለ ፕላትፎርሙ ጠቅላላ እውቀት ሊኖረው ይገባል ማለት ነው። ከዛም በኋላ ወደ ስራው ገብቶ ጠልቆ ቢሰራ ድካም አይኖረውም። ስለዚህ አሁን በጣም ትንሽ ፐርሰንቶች ናቸው ከዩቲዩብ ፓርትነር ፕሮግራም አባል ሆነው የጉግል ካምፓኒ ስራ አጋር ሆነው ከጉግል ካምፓኒ ወይ ከዩቲዩብ እየተከፈሉ ያሉት ማለት ነው። እንደነሱ ለመከፈል ያው በጥንቃቄ መስራት መቻል አለብን ማለት ነው። ከዚህ በበለጠ ሰፋ አድርገው እንዲያገኙህ ያንተን ቻናል አስተዋውቃቸው። አንተን የሚያገኙብህን ቻናል በምን በኩል አግኝተው ጠቅላላ ያለውን ነገር እንዲያውቁ ፕላስ ደግሞ ስለ ቲክቶክም ሆነ ስለ ዩቲዩብ መረጃ እንዲወስዱ ያንተን ሊንክ በምን ማግኘት ይችላሉ? እንዴት ማግኘት ይችላሉ? በቀጣይም ያው በተከታታይ በማማም ቲክቶክ ቻናል እየመጣው አንዳንድ መረጃዎች እንለዋወጣለን። አሁን በቅርቡ የከፈትኩት የዩቲዩብ ቻናል ቴክ ማስተር የሚል ቻናል ላይ ያው እንደዚህ የተለያዩ ጥያቄዎች የሚጠይቁ ወንድሞች እህቶች ስላሉ ማንኛውንም ጥያቄ ለማስተናገድ ሁሉም እንድበረታ ማለት ነው፣ መደጋገፍ እንድንችል። ምክንያቱም አሁን ኢትዮጵያ ውስጥ የኛ ችግር ምንድን ነው? አለመደጋገፍ ነው። ህንድ ውስጥ አንድ ዩቲዩበር ዩቲዩብ ከከፈተ በሚዲያ ይነገርለታል። በአንድ ቀን በሁለት ቀን 1 ሰብስክራይበር 4 ሰዓት የሚባለው ሞልቶ በዩቲዩብ ተከፋይ ይሆናል። አንደኛ ሀገሪቱ በኢኮኖሚ ትዳብራለች፣ ሁለተኛ የስራ እድል ይፈጠራል፣ ሁሉም አይቸገርም፣ ያድጋል። ይሄ ባህል ኢትዮጵያ ውስጥ ሊኖረን ይገባል እና ያው እንዲሁ ዝም ብለን ለመጠቃቀም አብረን እንድናድግ የምናውቀውን እርስ በርሳችን ለመከፋፈል ስለሆነ ቴክ ማስተር ላይ በብዛት ክረምቱን በተለይ የተለያዩ ቪዲዮዎችን እሰራለሁ። ሌላው ያው ሰንበት ሚዲያ የሚባል ዩቲዩብ ቻናል አለኝ ከራዲዮ ዩቲዩብ መሰበ ወርቅ ሚዲያ፣ ሌሎችም ቻናሎች አሉ። ማናውቀውን ነገር እናቅስቀራቸው ሀሳቦችን ብዙዎችን ያለህን ጊዜ አጣበህ ለእኛ ጊዜህን ሰጥተህ ይህን ያክል ስላስረዳህን እጅግ በጣም እግዚአብሔር ስጥልን። በጣም ነው የምናመሰግነው። ከዚህ በበለጠ ደግሞ ያው ሌሎች ጥያቄዎችም ሲኖሩ አንዳንድ ነገሮችም ሲኖሩ ያው ፈቃደኛ ከሆንክ አንዳንዴ እንግዲህ እየመጣህ ያሉትን ነገሮች እንደምትነግረን ያው ቃል ግባልን እና ለዛሬው ብዙ አናድክምህ። በጣም ከበቂ በላይ ነው፣ ከ1 ሰዓት በላይ ነው ያወራውና እግዚአብሔር ስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ያቆይልን። እንዴት ነው እናንተም እናመሰግናለን በሏ። ሚዩታችሁን ከፍታችሁ ማመስገን የምትችሉትን ማመስገን መቻል አለባችሁ። እሱን የምታገኙት ነገር ካለ ደግሞ እንግዲህ ፕሮፋይሉን ተጭናችሁ እሱን ፎሎ አድርጉት። ሊንኮቹን ታገኛላችሁ ሌላም ቦታ ላይ በእርግጠኝነት ይኖራል ሊንኮቹ። ቴክኖሎጂ የሚሰራውን ቴክኖሎጂ ደግሞ ገብታችሁለት። እውነት ለመናገር እኔም ለዚህ በቃወት በሱ ነው። እውነት ለመናገር እሱ በጣም ተስፋ በቆረጥኩበት ሰዓት እና ባባ እግዚአብሔር ያክብርልን፣ አመስግነልን። በአንተ በኩል በጣም ነው የምናመሰግን። ብዙ እውቀት ነው የወሰድነው። ታንኪ ወንድማችን።
መልካም እና መልካም። እሺ አመሰግናለሁ። ፎሎ አድርጉት፣ አግኙት፣ ዩቲዩብ ቻናሉንም ተመልከቱት። በጣም ብዙ የሚጠቅም ነገር ስላለ ማለት ነው። በመጨረሻ ግን የምትለው ነገር ካለ ለአንተ እድሉን ውስጥና እንዝጋ ወንድሜ። መልካም እሺ አመሰግናለሁ። ምናልባት አንድ ወንድማችን ኤአይ ላይ ያለ የጻፈው አለ እና እሷንም በአንድ ደቂቃ አጠር አድርጌ ልንገረው እና ላጠቃለው። እሺ ምክንያቱም ሊጠይቅ ስለመጣ ሀሳቡ እንዳይሸረፍ። ያው ኤአይ ኢንተለጀንስ ማለት በሁለት አይነት መልኩ የምናየው ነው ማለት ነው። አርቲፊሻል ኢንተለጀንስ እና ሂውማን ኢንተለጀንስ ብለን ነው የምንከፍለው። ሂውማን ኢንተለጀንስ ማለት ምጡቅ የሆነ አእምሮ ያለው የሰው ልጅ ማለት ነው። አርቲፊሻል ኢንተለጀንስ ማለት ደግሞ በዚህ ምጡቅ በሆነ አእምሮ ባለው የሰው ልጅ የሰለጠነ የሃርድዌር እና የሶፍትዌር ጥምር ነው ማለት ነው በአጭሩ። ስለዚህ አርቲፊሻል ኢንተለጀንስ የሚሰለጥነው በሰው ነው ማለት ነው እና አጠቃላይ ኤአይ ማለት አርቲፊሻል ኢንተለጀንስ ነው ማለት ነው። ያው ኤአይ ወደፊት ብዙ ነገሮችን ለመስራት ተነስቷል። አሁን ላይ ያለንበት ሰዓት ኤኤንአይ የሚባል ናሮ በጣም ጠባቧ ናት ማለት ነው። የፊታችን እንግዲህ አርቲፊሻል ጄኔራል ኢንተለጀንስ የሚባለው እንትን እያለ ነው። ስለዚህ አብዛኛዎቹን የሰው ልጅ ስራዎች ይተካል። በመጨረሻ ደግሞ ወደ 2046 አካባቢ ሊሆን ይችላል ኤኤስአይ ወይም አርቲፊሻል ሱፐር ኢንተለጀንስ የሚባል አብዛኛዎቹን የሰው ልጅ ስራዎች የሚተካ ከሰው አእምሮ በላይ በጣም በምጥቀት የሚያስብ ኤአይ የተሰራ ነው ያለው። ስለዚህ አሁን ወደፊት ኤአይ በጣም በተሻለ ሁኔታ ጠንክሮ እየሰራ ነው ያለው እና ቴክኖሎጂውን በደንብ ወደ ውስጥ ገብተን መቀላቀል ወይም መመርመር ከቻልን ተጠቃሚዎች ነው የምንሆነው። ከዛ ውጭ ግን ስንፍናውም ሊያጠቃን ይችላል ማለት ነው። አብዛኛው ነገር በኤአይ ስለሚተካ ማለት ነው እና ኤአይ በጤናው፣ በትምህርቱ፣ በዕለት ተዕለት ኑሯችን ገብቷል። ስለዚህ አሁን ጥቅሙ ስራዎቻችን ያቀልልናል። ከባድ የሚባሉትን በብዙ ሰዎች የሚሰሩትን በብዙ ሰው ሀሳብ የሚሰሩትን ስራዎች ያቀላል። ጉዳቱ ደግሞ አብዛኛውን የሰው ልጅ ስራ ይሸፍናል ማለት ነው። ስለዚህ ስራ አጥ ሊበዛ ይችላል የሚል ስጋት አለ። ከዛ ውጭ ግን ሁለቱንም አጣጥሞ መጓዝ ከተቻለ የሚጠቅመውን እንዲጠቅም አድርገው ከሰሩበት ኤአይ በጣም ትልቅ ጥቅም አለው። ወደፊትም ደግሞ አሁን ካለንበት በተሻለ መንገድ እየፈጠነ ነው ያለው ማለት ነው። ስለዚህ ቴክኖሎጂውን ከስር ከስር መከተል ከቻልን ደግሞ መቅደም ብንችል ነገሮችን በደንብ ማስኬድ እንችላለን ማለት ነው። መልካም ባጭሩ ይሄ ነው። ወደፊት ደግሞ ኤአይ ከተፈለገ ሰፊ በሆነ መልኩ ከአጀማመሩ እስከ መጨረሻው ወደፊት ምን እንደሚሰራና እንደሚያስብ እንዴት መጠቀም እንዳለብንም ጭምር ማብራሪያ ይዘን እንመጣለን ማለት ነው። መልካም አመሰግናችኋለሁ ሁላችሁንም። መልካም ጊዜ። በምን ያገኘው አንተን? አሁን ማግኘት ይፈልጋሉ እኮ በምን ያገኘው? እሱን ነገር እስኪ እሱን እኮ አልነገርከንም። መልካም ያው በአንተም በኩል መገኘት እችላለሁ። በስልክ ቁጥርም ከተፈለገ በስልክ ደግሞ 0989964134 ቴሌግራም ላይም ሰንበት ሚዲያ ብላችሁ ማግኘት ትችላላችሁ። አንዴ ስልክ እንድገመው እያሉ ነው። አንዴ 0989964134 ይዛችሁታል ብዬ አስባለሁ። ደውሉለት፣ ያለውን ነገር ተያይቁ፣ ጠይቁ። በጣም ቅን ልጅ ነው። እንግዲህ ጥሪያችን አክብረ እዚህ ሰዓት እዚህ ቦታ እኛ ቤት ጋር መምጣት በጣም ትልቅ ነገር ነው። እውነት ለመናገር አሁን ጊዜ በሌለበት ሰዓት ጊዜህን ሰጠህ፣ ሰዓትን ሰጠህ ስለመጣ እጅግ አድርገን እናመሰግናለን። እግዚአብሔር ስጥልን፣ እግዚአብሔር ያክብርልን። ሌሎችም ጥያቄዎች ሲኖሩ እንግዲህ እንደምትመጣ ያው ቃል ገብተልናል። እንግዲህ ቅዳሜ ሁሌም እንገናኝ ይመስለኛል። በዚህ አይነት ሁሉም ሰው የሚገኝ ይመስለኛል። የሚቀጥለው ሳምንት እንግዲህ ቅዳሜ በዚህ ሰዓት ተገኝተን ደግሞ ሌሎች አዳዲስ ነገሮችን እንጠይቃለን። ስለ ቲክታክ አከፋፋት ሊሆን ይችላል፣ ወይም ዩቲዩብ ሊሆን ይችላል፣ ወይም ሌሎች ነገሮችን እንጠይቅ እንችላለን። ለዛሬው ግን እንግዲህ ስለመጣህ እጅግ አድርጌ ያመሰግናለሁ። እግዚአብሔር ስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ በልጆችም ስም እንግዲህ ከእውቀትም ላይ እውቀት ይጨምርልህ፣ ከጤናም ላይ ጤና፣ ከሀብትም ላይ ሀብት፣ ከድምቀትም ላይ ድምቀት ይጨምርልህ። እግዚአብሔር የነገ ሰው ይበላል። እግዚአብሔር ስትል አሜን። እሺ አመሰግናለሁ። ሁላችሁንም በርቱ። ሁላችሁም በያላችሁበት መልካም ጊዜ። አሜን አሜን። እንግዲህ ያው የሚቀጥለው ቅዳሜ እንግዲህ ደግሞ በሌላ አዲስ ነገር እናገኘዋለን ብዬ ተስፋ አደርጋለሁ። ጊዜ ካለው ሁላችሁም ስለመጣችሁ ታንኪው። መልካም አዳር ይሆንላችሁ።
መልካም አዳር ይሁንላችሁ።